ከመዲናችን አዲስ አበባ በደቡብ ምስራቅ አቅጣጫ ሰው ሰራሽና በተፈጥሮ መስህብ ወደ ታደለችው የድሬ ሼህ ሁሴን መካነ ቅርስ የሱፍ ዑመር ዋሻ ቀይ ቀበሮና የባሌ ተራሮች እንዲሁም በርካታ ቅርሶችን አቅፎ ወደ ያዘችው ወደ ኦሮሚያ ክልል ባሌ ዞን ጉዞአችንን አደረግን። የባሌ ዞን በኦሮሚያ ክልል የሚገኝ ሲሆን ዞኑ ዋና ከተማ ሮቤ ከመዲናቱ አዲስ አበባ በ430 ኪሎ ሜትር ርቀት ላይ ይገኛል። ባህር ጠለል በላይ በ2492 ሜትር ከፍታ ላይ የሚገኝ ሲሆን ሮቤ ከተማ ደጋማ የአየር ንብረትን ተላብሳ በቱሪዝም ማዕከልነት ደማምቃ በውብ ተፈጥሮ ተሞሽራ በእድገት ጎዳና ላይ ትገኛለች። ጉዟችን ከሮቤ ከተማ በሰሜናዊ አቅጣጫ 177 ኪሎ ሜትር ቀጥለናል። የባሌ ዞን ሲነሳ አብሮ ከሚታወሰው በእድሜ ጠገብነቱ ዘመናትን ለተሻገረው ድንቅዬ የሀገራችን መካነ ቅርስ መገኛ በኮሎልቻ ወረዳ አናጂና መንደር ከተመናል። የዚህ አንጋፋ መካነ ቅርስ መስራች በአበርክቷቸው የደመቁ በስማቸው የገነኑ በእውቀታቸው የነጠቁ ናቸው። ጊዜያት ርዝማኔ ዝናቸው ያልደበዘዘ አበርክቷቸው ያልፈዘዘ ማንነታቸው እንደነበረና እንደተከበረ የቀጠለ በየአዝማናቱ ጣዕማቸው የናረ በየትውልዳን ተፈላጊነታቸው የጨመረው ታላቁ ሼህ ሰቀለይን ሰይዱል አሪፊን ሰይድ ኑር ሁሴን ቁጥበል ሐበሻ ድሬ ሼኽና ሁሴን በመባል ይጠራሉ። አያሌ ሊቃውንታት በተቋጥሮ ዝምድና ይዛመዷቸዋል። ብዙዎች በመንፈስ ትስስር ይዋሃዷቸዋል። እናም ስለ እርሳቸው የጻፉ እርሳቸውን ለመጪው ያስተላለፉ በርካቶች ናቸው። ስለ ሰይዱል አሪፊን ባለቅኞች ዘርፈዋል፣ ገጣሚዎች ደርድረዋል፣ ተራኪዎች አትተዋል፣ ዜመኞች ተስረክርከዋል። እንደው በጥቅሉ ሰይዱል አሪፊን የልዕልና አርካብ እንደነበሩ በርካቶች አውስተዋል። የሐበሻ አንጋፋ ሊቃውንታትን ታሪክ በወረቀት የመሰጠር ሂደቱ በእጅጉ የፈሰሰ ቢሆንም የደመቀ ታሪካቸው የፈካ ኑረታቸው ድምጹን አጉልቶ አበርክቷቸው እንደ ማለዳ ፈንድቆ ታሪኩን ያንጸባርቃል። የሀገራችንን እስልምና ሰንሰለት ስንመለከት የሰይዱል አሪፊን ሰይድ ኑር ሁሴን አሻራ ደምቆ ይታያል። በእርግጥም እርሳቸው አልባ የሀገራችን እስልምና ታሪክ ድምጹ ይደበዝዛል፣ ታዛቢ መንፈሰ ሰባሪ ያደርጋል። ኑረታቸው በጾም በሶላት ያሳለፉ በጌታቸው ፍራቻ የነበሩ የዲኑ ዋልታ የሀገር አለኝታ ሆነው ዛሬን ያደመቁ እነዛ አንጋፋ ደጋጊ አላህ ባሮችን ታሪክ በጽህፈት ሰነዶ ማስቀመጡ ለቀልብ መሻሪያ ነው። ታሪካቸው ንዋሪያቸው አበርክቷቸው የከበደ ነውና ታሪክን በቸልተኝነት ደብቆ ማሳለፍ ደግሞ ትውልድን መበደል ነው። እናም የከበደ ታሪካቸው የገዘፈ ሚናቸው እንዲሁ ታይቶ የሚታለፍ አልሆነምና የደጋጎቹን በረካ ክጀላ ስፍራቸውን መልከታ ተጉዘን እውቀታችን በቻለው ያህል ስለ ድሬ ሼኽና ሁሴን ሐሪማና ገልገለ ጎበና ዚያራ ጥቂት ልንላችሁ ወደድን። وسلم عليه اللهم صل على محمد يفر آدم من ذاك المكان وسلم عليه ذاك الخليل وكل إمام وسلم عليه اللهم صل على محمد وسلم عليه اللهم صل على محمد وسيدنا يقول أنا عن الله به بشر وهنا وسلم عليه اللهم صل على محمد وسلم عليه اللهم صل على محمد وسيدنا يقول أنا وسلم عليه لله به بشر وهنا وسلم عليه اللهم صل على محمد وسلم عليه اللهم صل على محمد وسيدنا يقول أنا وسلم عليه لله به بشر وهنا وسلم عليه اللهم صل على محمد وسلم عليه اللهم صل በአናጂናው መንደር በሰይዱል አሪፊን ሐሪማ በፈካው ጨረቃ በጀማዱ ሳኔ አጋማሽ በገልገለ ጎበና ታዳሚ ሆነናል። አጀብ የሚያሰኝ ታዳሚ ብዛት፣ የገበያው ድምቀት፣ የነዋሪው መስተንግዶ፣ የህፃናት ምርቃት ሱብሃን ብሎ ዝም ነው። ገልገለ ጎበና የኦሮምኛ ቃል ሲሆን ቀንም ብርሃን ማታም ብርሃን አሊያም የሞላ ጨረቃ የሚል ተርጓሚ ያለው። ገልገለ ጎበና በጀማዱ ሳኔ አጋማሽ የሚታሰብ ሲሆን በሁለት መልኩ ክስተቱ ይታወሳል። በአንድ መልኩ ሰይዱል አሪፊን የተወለዱበት ዕለት ሲሆን
ሁለተኛው መታወሻ ደግሞ ሰይዱል አሪፊን 6662 ደርሶችን ቅራት አስቀርተው ዲናዊ እውቀት አስጨብጠው ባስመረቁ ጊዜ ወራቱ ጀማዱ ታኒ አጋማሽ ሆኖ ምሽቱ በጨረቃዋ ድምቀት ተውቦ ጨለማው ተዋግዶ ነበርና ገልገለ ጎበና የሞላ ጨረቃ ሊያም ቀንም ብርሃን ማታም ብርሃን እንደተባለ ይነገራል። ሰይዱል አሪፊን በገልገለ ጎበና በፈካው ጨረቃ ምሩቆችን መረቁ። የዲነል ኢስላም ብርሃን እንዲስፋፋ ኢጃዛ ወይንም የማስተማሪያ ፈቃድ እየሰጡ በኢማን አንጸው በበረካ ዘይነው በሸኽነት ሞሽረው በየአካባቢው አስተማሩ። ሰይዱል አሪፊን እንደ ስያሜያቸው ዕውቀታቸው የነጠቀ ነበር። ደርሶቻቸውን ሲያስተምሩም ሆነ ሹመትን ሰጥተው ሲያስተማሩ በራሳቸው በሆነ የአስተምህሮትና የቁጥጥር ሂደት ውስጥ ነበር። ልድል ሊያንጹ ዒልምን ሊያስተምሩ የተላኩ ደረሶች በአካባቢያቸው ያስተምሩት ሂደቱ ምን እንደሚመስል የሚያቀርቡበት ዓመታዊ የሪፖርት ሂደት በሰይዱል አሪፊን የተመቻቸ ነበር። በሸኽነት ተሹሞ በየሀገራቱ ተበትኖ የነበረው ወደ ሰይዱል አሪፊን ሐሪማ በጀማዱ ታኒ አጋማሽ በፈካው ጨረቃ በገልገለ ጎበና ተመላሽ ይሆናል። ከዚህ ስብስብ ዓመታዊ ሪፖርቱን ያቀርባል። ቆይታ ጊዜው ምን ያህል ሰው እንዳሰለመ፣ ስንት ተማሪዎችን እንዳፈራና የገጠመው ችግር ካለ በዚሁ በገልገለ ጎበና የዚያራና የስብስብ ጊዜያት ሪፖርቱን ያቀርባል። እናም ገልገለ ጎበና ዓመታዊ ሪፖርት ማቅረቢያ፣ ወዳጅ መገናኛ፣ ሸኾቹን መዘየሪያ ሆነ። ይህ የአማረ ስብስብ በዓመት አንድ ጊዜ ከመሆን ወደ 2 ከፍ እንዲል ሐሳብ ተሰነዘረ። በስምምነት ጸድቆ ቀን ተቆረጠ። ወርሃ ዙልሂጃ አረፋ ቀን ተጨማሪ የዚያራና የሪፖርት ወቅት ተደርጎ ተወሰነ። የመንደሩ ነዋሪ የማብላትን ደረጃ አላህ ዘንድ ያለውን ልቅና አጥብቆ ያወቀ ነውና ይህን ስብስብ ሙዳ በማለት ይጠራዋል። ሙዳ የሚለው ቃል የኦሮሞኛ ቃል ሲሆን ማብላትና ማልበስ በሚል ይተካል። ለማብላት ለማልበስ ነው የምንሄደው እንደማለት ይገለጻል። እና እንግዶቹ በገልገለ ጎበና ሲመጡ ከየቤቱ ማዕድ ተዘጋጅቶ ያለው ተቆጣጥሮ ነዋሪው እንግዳውን ያስተናግዳል። በዚህ የተነሳ ገልገለ ጎበና ይላቃል፣ ሱልሂጃም ይናፈቃል፣ ሙዳ እየተባለ ይጠራል። እነዚህ ሁለት ወቅቶች የዚያራና የሪፖርት ጊዜዎች ተደርገው ሰይዱል አሪፊን እስከነበሩበት ጊዜያት ቀጠሉ። ሆኖም ግን ሰይዱል አሪፊን ካረፉ በኋላ የስብስቡ ህልውና ጣሎት ስጋት የገባቸው ታሪኩ እንዳይቋረጥ፣ ስብስቡ እንዳይበተን፣ ሂደቱም እንዳይጠፋ ለህዝብ መምከሪያ፣ ወዳጅ መገናኛ፣ የቀልብ መሻሪያ ነውና ስብስቡ መቀጠል አለበት ተብሎ በይሁንታ ጸድቆ ዓመታት ተዳምሮ በርካታ ክፍለ ዘመን ተሻግሮ እነሆ ዛሬ ላይ ደርሷል። በዚህ የዚያራና የስብስብ ወቅት ሰይዳችን አለይሂ ሰላቱ ወሰላም ይወደሳሉ፣ ዚክርና ኢባዳ ይደረጋል፣ ታዳሚው ነዋሪው ዕውቀትን ይገበያል፣ ተፈላጊው መልእክትም በዚሁ ስብስብ ይተላለፋል። ለሰይዱል አሪፊን የዚያራና የሞሊድ መዘክር ከበርካታ የሀገሪቱ ክፍሎች በርካታ ቁጥር ያላቸው ታዳሚዎች ተሳታፊ ይሆናሉ። አዲስ አበባ፣ ጎንደር፣ ወሎ፣ ትግራይ፣ ጅማ፣ አፋር፣ አሶሳ እንዲሁም ከሀገር ውስጥ ብቻም ሳይሆን ከመካከለኛው ምስራቅና ከተለያዩ ሀገራት ወደ አናጂናው መንደር በርካቶች ብቅ ይላሉ። በእነዚህ ወቅቶች የአናጂና መንደር በሰው ፊት ለቀለቃል። ነጋዴው ንግዱን ያጧጡፋል፣ ነዋሪው በመስተንግዶ ይጠመዳል። በአናጂና መንደር መስተንግዶ እንዲህ ነው። ቀናቱ ተዳምሮ ወራቱ ተቆጥሮ የሙዳ በዓላት በደረሰ ጊዜ የአካባቢው ነዋሪ ቤቱን ክፍት አድርጎ ምንጣፉን አንጥፎ ዕጣኑን አጭሶ የሙዳን ታዳሚ በናፍቆት ይጠብቃል። ማንም ምን ከየት ይምጣ መጪው ሁሉ የአብዮ እንግዳ በመባል ይጠራል። ማህበረሰቡ ውሳቤ ነውና አገሩም ያብዮ ቤቱም ያብዮ የሚል መርህ አላቸው። በአናጂና መንደር ገብቶ ማረፊያን ፈልጎ ድንኳን መደኮንም በጨረቃ ማደርም የለም። ማረፊያ ጉዳይ ሐሳብም ስጋትም አይሆንም። በዚህ ስፍራ በእንግድነት የገባ ሁሉ በቀረበውና በፈለገው ቤት መርጦ መግባት ማደርና የመስተናገድ ባለሙሉ መብት ነው። ነዋሪው እንግዳን መቀበሉ በቤቱ ማስተናገዱ ረህመት መሆኑን ያምናል። በዚህ የተነሳ እንኳንኛ ቤቱም ሳይቀር እንግዳን ይናፍቃል የሚል ሐሳብ ያላቸው። በዚህ ስፍራ ዘር ሳይቆጠር፣ ብሔር ሳይጠቀስ፣ ሃይማኖት ሳይለይ በእኩልነት ሚዛን ተመዝኖ የአብዮ እንግዳ በሚል መጠሪያ ተጣምሮ ሁሉም ይስተናገዳል። አካባቢው ነዋሪ ያለው የህዝብ ፍቅር፣ ለእንግዳው ያለው ክብር በእጅጉ ያስገርማል። በዚህ ስፍራ መተሳሰብ፣ መተባበር ይታያል። ወንድማማችነት ጎልቶም ይስተዋላል። እንግዳው በሐሪማው ግቢና በዚሁ አቅራቢያ ተቀምጦ በራሱና ባረፈበት ጀማዓ ይስተናገዳል።
ግርግሩን አይቶ የህዝቡን ብዛት ተመልክቶ ይህን ላስተዋለ እንኳን ሳይጣል ውጪም ሳይታደር ይህን ሁሉ ህዝብ አካባቢው መቻሉ አሊያም ቤት ውስጥ ገብቶ ማደሩ አግራሞትን ያጭራል። ስፍራው ልቅና ከቃል በላይ ነውና ሰይዱል አሪፊን በረካ የአናጂና መንደር ደማምቃ በዘያሪ ብዛት ተጥለቅልቃ ትታያለች። በአሪፎቹ ስፍራ የፍቅር አበባ አፍክቶ የዱዓ እስቲጃባ አብቦ ታዳሚን በበረካ ሙሽሮ የማስደሰት ኃይል አለው። محمد سلام على سلام على سلام على نومتك محمد سلام على የአናጂና መንደር ሲወሳ ባሮ በመባል የሚታወቀው ተስረቅራቂ ቅላጼ አብሮ ይታወሳል። የባሮ ቅኝት ግሩም በሆነ ዜማ ተለውሶ በመሳጅ ግጥሞች ተሞሽሮ በህብረት ስብስብ የሚሰም ውዳሴ ነው። ውዳሴው ደግሞ አበርክቷቸው ለሰፋው ሚናቸው ለጎላው ለሰይዱል አሪፊን ነው። ባሮ የሚለው ቃል ሆደ ሰፊ ትሁት እንደማለት ሲሆን ባህሮ ከሚለው የአረበኛ ቃል የተመዘዘ በጊዜ ሂደትም ባሮ የሆነና የውዳሴው መጠሪያ መሆኑን ይነገራል። ባሮን የጀመሩት ሶፍ ዑመር ናቸው። ሶፍ ዑመር የሰይዱል አሪፊን የመጀመሪያ ደረሳ ሲሆኑ በዕልማቸው በሆደ ሰፊነታቸው በጥበባቸው እየተገረሙ ከሰይዱል አሪፊን ሲመለሱ ባህርዎ በማለት እየሞጋገሱ እንደ ባህር የሰፉ እንደ ባህር የገዘፉ የሚል ጥቁምታን እየሰጡ እንዳወደሷቸው ይነገራል። ቃሉ ከሳቸው የተወሰደ መሆኑ ይታመናል። ባሮ ዋሪዳ ነው። የባሮ ዜመኛ በጽሁፍ ሳያዘጋጅ በሽምደዳ ሳይዘጋጅ ተራ ላይ ይቀርባል። ውዴታው ከልብ ነውና ዜማና ግጥሞቹ ሆዱን ፈንቅለው ከአፎቹ ይስረቀረቃሉ። በጣፈጠ ዜማ በጣፈጠ ቃላት ተዋህዶ ለሰሚ ይደርሳሉ። ባሮ ድቤም ሆነ ጭብጨባ የማይፈልግ ሲሆን በዜማው ጉርጉሮ የሚሰም ሂደት ነው። ባሮ ሰይዱል አሪፊን ይጠራሉ። ተአምራታቸው ይወሳል። ታሪካቸው ይዳሰሳል። አበርክቷቸው ይነገራል። በባሮ ምስጋና፣ ውዳሴ፣ ሙገሳን ይጨምራል። አዳሚው ይመከራል። በሰይዳችን አለይሂ ሰላቱ ወሰላም ላይ ሶላዋት አለ ረሱል ይወረዳል። ባሮ ዜመኛ ድግግሞሽ አይታወቅም። ያለውን ግጥም አይደግምም። ቢጠየቅ አያውቅም። ግና ታሪክ ይዘክራል። አበርክቶ ይናገራል። ሁሌም አዳዲስ ግጥሞች በመሳሽ ገለጻዎች አዋስቶ ለሰሚ ያደርሳል። ለቋንቋ አዲስ የሆነ እንኳ ቅላጼውን ሰምቶ በባሮ ተማርኮ ወዝወዝ ማለቱ አይቀሬ ነው። በባሮ ውስጥ የሰይዱል አሪፊን አበርክቶ መዘከሪያን ብቻ ሳይሆን በውስጡ ትልቅ ዱዓንም ይዟል። اللهم ارحم ኑር ሁሴን፣ አላህ ሆይ ኑር ሁሴንን ማረው የሚል ተርጓሚ ያለው የዘወትር ዱዓ የዕለት ክዋኔ ሆኖ በስፋት ይዘመራል። ተሰብሳቢው ለሰይዱል አሪፊን ይህን ዱዓ እየደጋገመ አላህን ይለምናል። ናምባሮ ሰፊ ገለጻን በውስጡ የሰነቀ የአናጂናዎች አርማ፣ የሰይዱል አሪፊን ሙሂቦች መለያ በመሆን የታወቀ ነው። እንደ ድሮ መካ ሁሉ በአናጂናው መንደር እርሻም ሆነ የንግድ እንቅስቃሴ አልነበረም። ሰይዱል አሪፊን በነበሩ ጊዜ እንዲህ ማለታቸው ይወሳል። ነብዩላህ ኢብራሂም አለይሂ ሰላም ለመካ ነዋሪዎች በረካን እንደለመኑ፣ ሰይዳችን አለይሂ ሰላቱ ወሰላም ለመዲና ነዋሪዎች በረካን እንደለመኑ፣ እኔም ለዚህ ቦታ ከሁሉም አቅጣጫ ሰው እንዲገባበት በረካም እንዲፈስበት ዱዓ አድርጌያለሁ ማለታቸው ይነገራል። አሁን ዱዓቸው ተቀባይነት ነበረውና ዛሬ ይሄ መንደር በዚህ ስብስብ በሰራው ጥቂት ቀን በነገደው 6 ወር ይጠቀማል። እዚህ ስፍራ ገንዘብም ርዚቅም በረካ መሆኑን፣ እንጀራው አንዴ ተጋግሮ ሳምንት መበላቱን፣ ረሃብና ችግር አለመኖሩን የአካባቢው ነዋሪ ምስክር ነው። ሰይዱል
በሰይዱል አሪፊን በረካ በአናጂና መንደር የጎደለ ነገር የለም። ከዘመናዊ ቁሶች ጀምሮ ወቅት ያፈራ ሁሉ በዚህ መንደር የሚገኝ ቢሆን እንጂ መንደሬው ለአገልግሎት የሚፈልገውን መጣቀሚያ ከተማ ሄዶ መግዛት ሳያሻው በዚሁ በሙዳ በዓላት ፍላጎቱን ያሟላል። ረዥሙ ጠጠራማ መንገድ፣ አድካሚ ጉዞና ከባዱ አቧራ ሳይበገረው በአናጂናው መንደር ሁሉም ይገኛል። እናም ይህ ሂደት ከድሮ ጀምሮ የመጣ ታሪክ መሆኑን፣ በበረካ የተሞላ ኑረት መሆኑን ያየው ሰው ምስክር ነው። አሁን ላይ በአናጂና መንደር በሙዳ በዓላት ከፍተኛ የንግድ እንቅስቃሴ ያለ ሲሆን የሙዳ በዓላት ለአካባቢው ነዋሪም ሆነ ለነጋዴው ህብረተሰብ ከፍተኛ ተቃውሞትን አቀብሏል። በዚህ ክብረ በዓል ላይ ከላይኛው መግቢያ እስከ ድሬ ሼህ ሁሴን መካነ ቅርስ የ800 ሜትር ርዝማኔ ያለው ሲሆን በቀኝና በግራ በኩል ዘርፈ ብዙ ግብይቶች ይከወናሉ። የተለያዩ ቁሳቁሶች ለገበያ ይቀርባሉ። ከነዚህም ውስጥ የቤት ዕቃ፣ የቡና ልብሶች፣ ሽቶና ጣን፣ ጌጣጌጦች፣ ስጋ ቤትና ምግብ ቤቶች፣ የእጅ ሰዓትና መነጽሮች፣ ጊዜያዊ ፀጉር ቤቶች፣ የሶላር መብራትና ስፒከሮች፣ የግብርና ውጤቶች፣ የተለያዩ ኤሌክትሮኒክሶች እንዲሁም ባህላዊ መድኃኒቶችን ጨምሮ ዘርፈ ብዙ ግብይት በዚህ ስፍራ ይከወናል። የአብዮ ማንነት ገዝፎ አበርክቷቸው ሰፍቶ ስብዕናቸው ጎልቶ ይስተዋላል። በስነ ጥበብ በኩል የላቀ አስተዋጽኦንም ያበረከቱ ናቸው። ሰይዱል አሪፊን ወደ አናጂናው መንደር ሲገቡ የአካባቢው ጸጋ በሆነ ኖራ ያሸበረቀ የመካከለኛው ክፍለ ዘመን የግንባታ ጥበብን የተላበሰ ታሪካዊ መካነ ቅርስ የመሰረቱ ሲሆን ከ900 ዓመታት በላይ እድሜንም አስቆጥሯል። አጠቃላይ የግቢው ስፋት 94 ሜትር ስኩዌር የሚሸፍን 12 መግቢያ በሮች ያሉት ሲሆን ዋናው መግቢያ ከራጉዱ በመባል ይታወቃል። ግንባታ ሂደቱ የተከወነው ከአፈር ድንጋይ እንዲሁም ከእንጨት ንጣፍ ሲሆን ተመልካችን ትኩረት በአግራሞት ስቦ ግንባታው ያስደንቃል። መካነ ቅርሱ በሰፋው ሜዳ በተንጣለለው ግቢ በነጭ የኑር አንጣት ተቀልሞ ፍካትን ተላብሶ ታሪኩን ያንጸባርቃል። በዚህ መካነ ቅርስ ውስጥ በሰይዱል አሪፊን የተገነቡ መስጂዶች፣ በየአዝማናቱ በእንጨትና ድንጋይ የታነጹ ህንፃዎች ያሉ ሲሆን የግንባታ ሂደቱ በሰይዱል አሪፊን እንደተከወነ የሚነገረው መስጂድ ዘቅጡም በመባል የሚታወቁ ሲሆን ዘቅጡም የሚለው ስያሜ ሲተነተን ዛውየቱ ቀርየቱ ጡላቢል መድረሳ የሚል ፍቺ ይኖረዋል። ወደ አማርኛ ተርጓሚ ሲመጣም ተማሪዎች የሚማሩበት ትምህርት ቤት እንደማለት ይሆናል። በአሁኑ ሰዓት መስጂድ ዘቅጡም ከፊል ማስፋፊያ ተደርጎለት በጠቅላላ ስፋቱ 700 ካሬ ሜትር ይሸፍናል። በሰይዱል አሪፊን የተገነባው የመጀመሪያው መስጂድም በውስጡ እንደነበረው እንደ ድሮ የሚገኝ ሲሆን መስጂድ ዘቅጡም አሁን ላይ ለእይታ ግሩም በሆነ ሚናራ ተሞሽሮ በአረንጓዴና በነጭ ቀለማት አሸብርቆ ለአካባቢው ድምቀትን አላብሶ ይታያል። መስጂድ ዘቅጡም በአሁኑ ሰዓት በሼህ አብዱል መናን አስተማሪነት የተለያዩ ቂራአቶች የሚከወኑበት ሲሆን ከ400 እስከ 700 የሚደርሱ የአካባቢው ነዋሪዎችና ኢልምን ፈላጊ ደረሶች ይቀሩበታል። በዚህ ስፍራ ቁርአን፣ ፊቅህ፣ ሐዲስ፣ ነህውና ሌሎች በርካታ ኪታቦች የሚቀሩ ሲሆን አካባቢው ነዋሪ ኢልምን ፍለጋ ሌላ ቦታ መጓዝ ሲያሻው ከመስጂድ ዘቅጡም ዕውቀትን ይቀስማል። በወርሃ ረቢዑል አወል ቡርዳና ሙኸመስ በቃላቸው በሸመደዱ ተማሪዎች የሚዜም ሲሆን የሞሊዱ ክብረ በዓል በተማሪዎች ስብስብ በህብረት ቅብብል የሞሊድ ወራት ያሸበርቃል። በዚህ ጊዜ እይታው ግሩም ሆኖ ቅብብሎሹ አስደንቆ በይሽቅ ያስዋልላል። አሁን ላይ በአናጂና መንደር በርካታ መስጂዶች የሚገኙ ሲሆን በቁጥር ወደ 14 እንደሚደርሱም ለማወቅ ችለናል።
በአማጂና መንደር ካሉ ተከብረውና ተከልለው ከሚገኙ በርካታ ቅርሶች ውስጥ የሰይድ አልዓሪፊን እናት አዩማ ኪዳ፣ የአባታቸው ሼክ ኢብራሂም፣ የሰይድ አልዓሪፊን ልጆችና ወዳጆች የሼህ መሐመዱ ሚስኪ እንዲሁም የሌሎች ታላላቆች መካነ ቀብር ወይንም ዷሪህ በክብር ይገኛል። እዚህ ስፍራ ላይ ዘያሪ ገብቶ ፋቲሃን ቀርቶ ዱዓን አድርጎ ይመለሳል። በዚህ መካነ ቅርስ ሰይድ አብዱል ቃድር አልጀይላኒ ቦታቸው ድረስ ስለ ክብራቸው መጥተው እንደዘየሯቸው የሚጠቁሙ ትውፊታዊና ቅርሳዊ እንዲሁም ድርሳናዊ ማስረጃዎችም ይገኛሉ። ዛሬ ላይ እነዚህን ስፍራ ከልጅ እስከ አዋቂ የቦታዎቹ ምንነትና ትልቅነት ጠንቅቆ ያውቃል። ማህበረሰቡ ታሪኩን በማስቀጠል በኩልም ደሚቅ አሻራን አሳርፏል። በአማጂናው መንደር ወደ 7 የሚጠጉ የውሃ ኩሬዎች ያሉ ሲሆን መንደሪቱ ለበርካታ ክፍለ ዘመናት የውሃ ቁርቦቷን ከነዚህ ኩሬዎች ተጠቃሚ ሆናለች። አብነት ያህልም ሀሮ ልኩ፣ ሀሮ ሃይመሮ፣ ሀሮ ድንኩሬ በመባል የሚታወቁ ሲሆን የመንደሪቱ ህልውና በመሆን ያገለገሉ ናቸው። ሰይድ አልዓሪፊን ሐሪማ ውስጥ የሚገኘው ሀሮ ልኩ ዘምዘመ ደዋ ልቡ በመባል የሚታወቀው መድኃኒትነቱ የተረጋገጠ ሲሆን ሰይድ አልዓሪፊን በእጃቸው እንደተቆፈረ ይነገራል። የሀሮ ልኩ መመሻ ሰበቡ እንዲህ ነው ይባላል። ሰይድ አልዓሪፊን ውዱእ እያደረጉ የውሃ ፍሳሹን ዶሮዎች ሲመጡ ተመለከቱ። መጠማታቸውን ተረድተው መላ መዘየድን አሰቡ። በዘመኑ በሳይንስ እንኳን ትግበራ ላይ ያልዋለው የውሃ ማቆር ንድፈ ሐሳብን ነደፉ። በእጃቸው ቆፍረው መለስተኛ ኩሬንም አበጁ። ለፍጥረቱ መድኃኒት ይሆን ዘንድ ዱዓም አደረጉ። በዘምዘም ውሃም በረዙ። አካባቢው ሀሮ ልኩ ዘምዘመ ደዋ ልቡ በመባል የሚጠራ ሲሆን ዘምዘም የተባለበት ምክንያትም ለሐጅ አሊያም ለዑምራ ወደ መካ ቀንቶ የዘምዘም ውሃን ይዞ የመጣ ለቤቴ ለልጅ ለወዳጄ ልቀንስ ሳይል ወደ ሀሮ ልኩ ይጨምራል። ከዓመት እስከ ዓመት የዘምዘም ውሃም በሀሮ ልኩ ውስጥ ይዋሃዳል። በዚህ የተነሳ ዘምዘም እንደተባለ ይነገራል። ህብረተሰቡ በዚህ መልኩ ይጠቀማል። የተግባር አሁንም ድረስ የቀጠለ ሲሆን በዘንድሮ ሙዳም የዘምዘም ውሃ በጀሪካን መጨመሩን ለማወቅ ችለናል። አልፎ አልፎ ውሃው የመቀነስ ባህሪ ሲያሳያል። ያም በተለያዩ አጋጣሚዎች ሀሮ ልኩ ሲቆፈር በርካታ የቁርአን ወረቀቶች በውስጡ እንደተገኙ ይነገራል። በእድሜ ብዛትም ሆነ በተለያየ ምክንያት ያረጁ የቁርአን ወረቀቶች ከየአካባቢው ተሰብስበው ወደ ሀሮ ልኩ እንዲከተቱ ይደረጋል። በዚህ የተነሳ የአካባቢው ነዋሪ በሀሮ ልኩ ውሃ መጸዳጃን አይጠቀም፣ ንጽህናው ባልተጠበቀ ቦታም አያፈስም። ለምግብ መስሪያ፣ ለመጠጥነት፣ ውዱእ ለማድረግና በመሰል ጉዳዮች ላይ የሀሮ ልኩ ውሃ ግልጋሎት ላይ ይውላል። ይህም ለቁርአን ልቅና ለዘምዘም ከበሬታ ሲባል ሀሮ ልኩን የአካባቢው ነዋሪ በዚህ ልክ ያልቃል። ለሚፈልገው ጉዳይ በተገቢው መንገድ ይጠቀማል። ጸዳጃ ፍጆታ አሊያም ለሌሎች ጉዳዮች ሀሮ ድንኩሬና ሀሮ ሃይመሮ እንዲሁም ሌሎች ኩሬዎች ግልጋሎት ላይ ይውላሉ። ይህ ስፍራ ድንኩሬ በመባል የሚታወቅ ሲሆን ሰይድ አልዓሪፊን በዚህ አካባቢ ያዘወትሩ እንደነበርና በአንድ ቀን እስከ 7 ጊዜ ረግጡት እንደነበር ይነገራል። በዚህ ስፍራ ሐዲስ፣ ቁርአን፣ ተፍሲር፣ ሂክማ ሰዎችን እያስተማሩ በርካታ ፍሬዎችንም እንዳፈሩበት ይነገራል። ለአብነት ያህል ሀሮ ልኩና ሀሮ ድንኩሬ እንጥቀስ እንጂ ሰይድ አልዓሪፊን ያረፉበት የኖሩበት ያለፉበት ቦታ ሁሉ ሰፊ ታሪክን ሰንቋል። ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ ሰይዲ ሰይዲ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ سيدي سيدي صلى الله على محمد صلى الله على محمد سيدي سيدي صلى الله على محمد صلى الله على محمد سيدي سيدي صلى الله على محمد. የሰይዱ አልዓሪፊን ሀያልነት የአደባባይ ሚስጥር ነው። ስለ እርሳቸው ማውራት በእጅጉ መስጠም ነው። ሰይዱ አልዓሪፊን ለጌታቸው ፍራቻ ያደሩ፣ በመልካም ተግባራት የበረቱ፣ በዚክር በዒባዳ የጀገኑ፣ ወሬ ከማብዛት የራቁ፣ ለዱንያ ማደሩም ያላጎበደዱ፣ በመተናነስ የጎሉ፣ በእዩንታ ያልታጀቡ ታላቅ ዓሊምና የነጠቁ ወልይ ነበሩ። ሀበሻ ላይ ዳር እስከ ዳር የትልቅን ደረጃ አውቆ የዓሪፎችን ልቅና ተረድቶ በረካን ከጅሎ ይህን ስፍራ ያልረገጠ ከትልቅ እስከ ትንሽ ከደረሳ እስከ ዑለማ ማግኘት ይቸግራል። ልቅናቸው ጎልቶ አበርክቷቸው ሰፍቶ ስማቸው ጫፍ እስከ ጫፍ ያስተጋባል። ባለበት ሆኖ አላሁመ እርሐም ኑር ሁሰይን ያላለ አሊያም ስፍራቸውን ያልረገጠ አንጋፋ ሊቃውንት ማግኘት በእጅጉ ይቸግራል።
እንደ እውነቱ ከሆነ የሰይዱል ዓሪፊን ሐሪማ በእጅጉ ይሰፋና በጥቂት ገለጻ መጨረስ መድከም ነው። ጠራማ መንገዱን የአቧራ ቡለቱን አሳልፎ የጉዞ ድካሙን ረስቶ አናጂና መጥቶ ያልተደሰተ በስፍራው ያልተገረመ በባህል በወጉ ያልተደነቀ ማግኘት ይቸግራል። ነዋሪው በፍቅር ተቀብሎ በፍቅር አስተናግዶ በፍቅር ይሸኛል። بحر سيد هدى بحر بدلا بحر علماء بحر من بعد الله جل العلماء የአናጂና ጉዞ በባሩ ዜመኛ አምባ ያስቀረረ ስፍራውን መልቀቅ ሆድን አሸብሮ አንጀትን አልሎሶ አይንን ያስለቅሳል። በዱዓ ተጠምዶ በዚክር አብቦ ሐሳብ ጭንቀቱን ተላቆ የነበረ ሁሉ የዱንያ ኑረት ነውና ዳግም መመለስን እየተመኘ መጪውን 6 ወር እየናፈቀ ወደየቤቱ ወደየሐጃው ጉዞን ያደርጋል። ሰይዱል ዓሪፊን በረካ ሐሪማቸው ለመጣም ነይቶ ለከረም በሩቅ ውስጥ ለዓለም ሐበራቸውን ሰምቶ አጀብ ለተሰኘም ረህመቱ ዳመና አጥልሎም አካፍቶ አዝንቦም አጎፎ በወዳጅ ልብ ላይ የሚረጋ ይሆን። ይህ የዶክመንተሪ ትዕይንት ተነግሮ ተከትቦ የማያልቀውን ሰይዱል ዓሪፊን አበርክቶ ለመዘገብ ብቁ ባይሆንም በረካቸውን በመሻት የገልገለ ጎበና ዚያራን በጥቂቱ የሚያስቀኝ ነው። እኝቱም ከትውልድ ትውልድ የሚተላለፍ ጽሕፈቱን በታሪክ ብራና የሚቀመጥ እንዲሆን እየተመኘን ይህን ምስል የተመለከታችሁ በጽሁፍ የሚያነበባችሁ በሰይዱል ዓሪፊን በረካ በሰይዱል ውጁድ በረካ አላህ የዚህን ጽሁፍ አዘጋጅና አቅራቢ ወንጀሎቹን እንዲምረው በዱዓችሁ ይላል።